ጭው ባለ በረሃ ለብቻቸው አራዊት ጨለማውን ተጋፍተው የእጽዋት ቅጠል የዛፍ ሽቡታው የራበውን ምድር አረንጓዴ ያለበሱትን እማሆይ እንተዋወቃለን። በቅርብ ርቀት ላሉ የመንደሩ ነዋሪዎች የውሃና የመብራት መገኘት እኚሁ ጀግና መነኩሲት እማሆይ ወለተ ማርያም ገላው ምክንያት ናቸው። አውሬዎች፣ ጅብ፣ ነብር፣ ከርከሮ፣ አሳማ የመሳሰሉት አውሬዎች ሁሉ ብዙሃን ነበሩበት። እግዚአብሔር በፈቀደና በወደደ በ2 ዓመታቸው ከወጡ ወደዚያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለ6ኛው የአብይ ጾም ሳምንት ገብርኄር አደረሳችሁ። ለጾመ ፍቺው ለብርሃነ ትንሣኤው በሰላም ያደርሳችሁ ያደርሰን። ዛሬ በጉዟችን በሀገራችን ቆይተን ወደ ምስራቅ ጎጃም እንጓዛለን። ጉድ ነው የሚያስብለውን ታሪክ ወደ እናንተ እናደርሳለን። ሰብስክራይብ አደረጋችሁ ወይ? አስደናቂ ዓለማችንን መዳረሻዎች፣ የብርቶችን ታሪክ፣ ጉድ የሚያሰኙ የወንጀል መረጃዎች እንዲደርሷችሁ ደውላን ጠቅ አድርጋችሁ ቤተሰብ እንሆን። ላይክ፣ ሼር፣ ኮሜንት እንዳይረሳ። ከቤተሰቦቻቸው ተለይተው ዓለማዊ ሕይወት በቃይ ሲሉ ጾም ጸሎት የገቡት እናት ለብዙዎች ተስፋ ለምድሩም ለምለምነትን አላብሰዋል። በአንዲት ወራጅ የምንጭ ውሃ ከፍ ብሎ ወደሚገኝ ዋሻ አባቶች ይዘዋቸው መጥተው ዛሬም በዛው ይኖራሉ። ራሳቸውን ብቻ ሳይሆን አካባቢውንም ሰዎችንም መቀየር የቻሉ ብርቶች አሉ። ለዚህ ምሳሌ የሚሆኑት ደከመኝን የማያውቁት የአረንጓዴነት ምሳሌ እማሆይ የዛሬ ጀግና ባለ ታሪካችን ናቸው። መሬቱን ዙሪያ ገባውን ለማልማት ደፋ ቀና ማለት የጀመርኩት እግሬ ይህንን አካባቢ በረገጠበት በ1984 ዓመተ ምህረት ነው። ከሞላ ጎደል አፈሩ ሁሉ ተራቅቶ ላይን ማረፊያ አንድም እጽዋት አልነበረም። የድሮ ደን ተመንጥሮና ጠፍቶ የወጥ ማማሰያ እንጨት ተፈልጎ የማይገኝበት በረሃ ነበር። የተራቆተው 52 ሄክታር መሬት እንደገና ነፍስ እንዲዘራና ደን ለምቶበት አረንጓዴ እንዲለብስ በማሰብ ለመንግስት አስተዳደር አመለከትኩ ይላሉ ተምሳሌት እጹብ ድንቅ ኢትዮጵያውያን ሴቶች በተሰኘው ታሪካቸውን በያዘው መጽሐፍ ላይ። እማሆይ ወለተ ማርያም ገላው በእርሻ ስራ ከተዋጣላቸው ትጉህ ገበሬ ቤተሰቦቻቸው በምስራቅ ጎጃም ዞን ማቻከል ወረዳ በ1954 ዓ.ም ነበር የተወለዱት። ለምለሙን እርሻ እሸቱን ሲመለከቱ አድገዋልና ይኸው መሬቱ ተርቦ ሲመለከቱ እኔ ለጸሎት ነው የመጣሁት እንደውም እንቸገረኝ ብለው እንዲያርፉ አላደረጋቸውም። ቢታገሉበት ቢዛትባቸው የፊታቸውን በማየት ትላንትናቸውን በርትተው አልፈውታል። መለስ ብለው ሲያስቡት ያጭው ያለ በረሃ ለምልሞ ለአይን ለመንፈስ ደስታን ሰጥቶ የዛሬው የዋሻ አምባ ተክለ ሃይማኖት አንድነት ገዳምን ሲመለከቱት በትህትናና በመደነቅ የፈጣሪ ስራ ይላሉ። በምስራቅ ጎጃም ዞን በማቻከል ወረዳ ለመንደሩም ሳይቀር አራያ መሆን የቻሉት ቀንና ሌሊት ተደብቀው ዛፍ ለመቁረጥ ይመጡ የነበሩትን ታግለው ነው። ሕግን መጣሳቸው አካባቢውን እያጠፉ መሆናቸውን ያለመታከት ሁሌም ስለ አካባቢ ጥበቃ ያስተምራሉ። የሴትነት ጥንካሬ የተምሳሌትነት መታ የሆኑት እማሆይ ከገዳማውያኑ ጋር የአካባቢ ብዝሃ ሕይወትን ቀይረዋል። ዛሬ የአይናችን ማረፊያ የሆነውን ይህ ስፍራ ቀድሞ የነበረውን የተራቆተና የደረቀ መሬት ለማልማት ያለፉት ብዙ ውጣ ውረድ ነው። መጀመሪያ አካባቢ ሰዎች ደናችንን እየጨፈጨፉ ለመተዳደራነት ሊያውሉት ይፈልጉ ነበር። በዚሁ ሳቢያ ከብዙ ሰዎች ጋር ተቃቅሬ ዛቻና ማስፈራሪያ ደርሶብኝ ነበር። ወተን ወርደን ነደን በርደን ነው እዚያ ደረስነው ሲሉ ያለፈውን ያስታውሱታል። ከልማት ኮሚሽን ለመነሻነት ካገኙት 5000 ብር ባሻገር በራሳቸው አቅም ቦታውን ለማድረግ ችለዋል። ወደ ገዳሙ የሚመጡ መነኩሴዎች ሲበራከቱም አትክልትና ፍራፍሬዎችን በብዛት ማብቀል፣ እንስሳትን ማርባት ጀመሩ።
የዱር እንስሳትም የሚንከባከቡት እማሆይ ከዋሻው አቅራቢያ ድኩላ ሲገደል ማየታቸው መነሻቸው ነበር። ለድኩላ ለሚዳቆና ለተለያዩ አራዊትና አዕዋፋት መጠለያ እንዲሆናቸው የዛፍ ችግኞችን ተክለዋል። ዛፎቹ ሲያድጉ በርካታ እንስሳት በአካባቢው እንዲንቀሳቀሱ ብቻ ሳይሆን መኖሪያቸውንም ማድረግ ችለዋል። ይህንን ደን እንደ ሰውነታችን አካል እንደ ህይወታችን ክፋይ ነው የምቆጥረው የሚሉት እማሆይ ከጀርመን የልማት ተራድኦ GTZ ባገኙት ድጋፍም ማገዶ የሚቆጥብ የምግብ ማብሰያን የኮንክሪት ምድጃን በማሰራት ለአካባቢው ነዋሪዎች ይሸጣሉ። ለነዋሪዎቹ ጤንነት ብቻ ሳይሆን ለማገዶ ደን እንዳይጨፈጨፍ የሚያስጠብቁት መላም ሆኖላቸዋል። በመንደራቸው ከዋናው መንገድ የሚያገናኝ መንገድ እንዲሰራ፣ ኤሌክትሪክና የውሃ ቧንቧ እንዲያገኙ ምክንያት ሆነዋል። መነኩሴት የማህበረሰብ መሪ ዘላቂነትን ያማከሉ ገበሬ ከፊት ለማድረግ የሚደረቡ መጠሪያቸው የሆነላቸው እማሆይ በዚህ ተግባራቸው አካባቢውን ብቻ ሳይሆን ማህበረሰቡንም ቀይረዋል። ያኔ ሲዝቱባቸው የነበሩት ሰዎች ሁሉን ተረድተዋቸው አሁን አብሯቸው ይሰራሉ። ዛፎች ይተክላሉ፣ አትክልትና ፍራፍሬዎችን ያለማሉ። በአካባቢ ጥበቃና በዘላቂ የግብርና አሰራር በዙሪያ ያልባሉ መንደሮች አርአያ ለመሆን በቅተዋል። መንፈሳዊ ፈውስና ረፍትን ለማግኘት ወደ ስፍራው ከሚመጡት በተጨማሪ ከ450 በላይ መነኩሴዎች ገዳሙ ይዟል። በእማሆይ ጀማሪነት ደግሞ እርዳታንና እንክብካቤን የሚፈልጉ በርካታ ወላጅ አልባ ህፃናት፣ አካል ጉዳተኞች፣ በእድሜ የገፉ አዛውንቶች አብረዋቸው ይኖራሉ። ለውጡ ቁልጭ አድርገው በስራቸው የተመለከቱት እማሆይ ለመነኩሴዎች መኖሪያ ቤት መስራት፣ የብሉይና የሐዲስ ቅዱሳትን መጽሐፍትን አሰባስቦ የሚይዝ ቤተ መጽሐፍትን መገንባት፣ በዜማና በቅኔ የሚደርሷቸው ትምህርት ቤቶችን መክፈት፣ ህፃናት የሚማሩበት ዘመናዊ ትምህርት ቤት፣ የጤና ማዕከል መክፈት፣ የግብርና ምርቶች ወደ ሰፋፊ ገበያዎች የሚደርሱባቸውን መኪኖች መግዛት፣ ለአካባቢያቸው ሙሉ አገልግሎት የሚሰጥ የእንግዳ ማረፊያ ጋር ለኢኮቱሪዝም መዳረሻነት ማልማት የወደፊት እቅዶቻቸው ናቸው። ሰብስክራይብ ያደረጋችሁ ወይ? አስደናቂ ዓለማችንን መዳረሻዎች፣ የብርቶችን ታሪክ ጉድ የሚያሰኙ የወንጀል መረጃዎች እንዲደርሷችሁ ደውላን ጠቅ አድርጋችሁ ቤተሰብ እንሁን። ላይክ፣ ሼር፣ ኮሜንት እንዳይረሳ። መቼም የዛሬዋን ጀግና ባለ ታሪካችንን እማሆይ ወለተ ማርያም ገላውን ሳትደነቁባቸው አልቀራችሁም። እንዴት አገኛችኋቸው?